ክቡራን የናርጋ ቲዩብ ተከታታዮቻችን እንደምን አላችሁ? ሁላችሁ ሰላም ብያለሁ። እዚህ ጋር የምትመለከቱት ንቃተ ህሊናና በጆኒ መካከል በተደረገው ፍልሚያ ንቃተ ህሊና መሸነፉ ይታወቃል። ነገር ግን ንቃተ ህሊና በርካታ ደፍሮ ከቦንጋ ተነስቶ ይህን ጨዋታ ለመጫወት አዲስ አበባ ገብቶ በጨዋነት ጨዋታውን ቢሸነፍ በጨዋነት ጨዋታውን ጨርሷል። በመሆኑም እንግዲህ ዛሬ እንደምታያቸው ከጆኒ ጋር በጣም ወዳጅ ሆነው በስፖርታዊ ጨዋነት ወንድማማች ሆነው በዚህ ደረጃ ነውና እንግዲህ እዚህ ጋር እንደምታዩት ራት እየተገባበዙ ይገኛሉ። እንዴት እንደሚያምሩ! ኢትዮጵያ ውስጥ ብዙ ጊዜ እንደዛ አይነት ነገር አልተለመደም። እነዚህ በጣም ብዙ አስተማሪዎችና ብዙ ነገሮችን ማስተማር የሚችሉ ወጣቶች ናቸው። ኢትዮጵያ ውስጥ በጸብ በመጥፎ አይን ነው የሚተናኝ እንጂ የተሸነፈና ያሸነፈ ሰው እውነት ለመናገር ከንቃተ ህሊናና ከጆኒ መማር ይገባል። እንዲሁም ደግሞ ከቦክሰኞቹ ከኤርሚያስና ከመስፍን መማር ይገባዋል ብለን እናስባለን። ስለዚህ ኢትዮጵያ ውስጥ እንዲህ አይነት ነገሮች እንዲበረቱ እንዲስፋፉ እንፈልጋለን። ምክንያቱም አብዛኛው በደም ያህል ነው የሚፈላለጉት። የተሸነፈ ሰው ከአሸናፊ ጋር ከስፖርቱ ሰላም ተባብለው ከወጡ በኋላ በጠላትነት ተፈራርጀው የሚጓዙበትን ሁኔታ ነው የምንመለከተው እንደምታዩት። እና ጆኒ ያራዳ ልጅ፣ የአዲስ አበባ ያራዳ ልጅ፣ ንቃተ ህሊና የቦንጋ ያራዳ ልጅ ይመቻችሁ። በጣም ወዳችኋለሁ። ቢኮዝ እናንተ ለብዙ ወጣቶች ከስፖርቱ ባሻገር ስፖርታዊ ጨዋነትና ወንድማማችነትን ምን እንደሆነ በደንብ ያስተማራችሁ ወጣቶች ናችሁ እውነት ለመናገር እና በጣም ነው አፕሪሺየት የምናደርጋችሁ። ስለዚህ ሁላችሁም የናርጋ ቲዩብ ተከታዮቻችን እነዚህ ልጆች ይመቻችሁ በሉልን። ለሁሉም ሰዎች፣ ለሁሉም ወጣቶች፣ ለሁሉም ኢትዮጵያውያን ከመሰዳደብ ይልቅ አንድነትን ላይ ማተኮር፣ ከመራራቅ ይልቅ በአብሮነት መጓዝን የሚያስተምሩ ወጣቶች ናቸው። እንደምታዩት ኢትዮጵያ ውስጥ ትልቁ ችግር አንዱ አንዱን ማውገዝ ነው፣ አንዱ አንዱን መሳደብ ነው፣ አንዱ አንዱን ማንቋሸሽ ነው። ነገር ግን እነዚህ ወጣቶች ከስፖርት እዛው ከግቢው ከሪንጉ ሳይወጡ ጀምረው እውነት ለመናገር አብሮናታቸውን የገለጹ ወዳጆቻችን ናቸው። ይሄ ነገር በሌላው ኢትዮጵያዊ በአካባቢ ተለያይቶ፣ በዘር ተለያይቶ፣ በብሔር ተለያይቶ ሲራገጥ የሚለውን ኢትዮጵያዊ ብዙ ማስተማር የሚችል ነው እና ሁላችሁም ኢትዮጵያውያን ፕሌስ እንዲህ አይነት ነገሮችን ከዚህ እንድትማሩ እፈልጋለሁ። አመሰግናለሁ።